በሰላምታ ብቻ ንብረትዎን ተዘርፈው ያውቃሉ ወይንስ ሰው ነክቶት የሚሰሩትን አጥተው ያውቃሉ? ዛሬ ብዙዎች የሚፈሩትን አፍዛ ደንግዝ እንዴት ማምከን እንደሚቻል ከጥንት አባቶቻችን የተገኘ ምስጢር እነግራችኋለሁ። እስከ መጨረሻው ተከታተሉ። ራስን ከአፍዛ ደንግዝ እንዴት መከላከል ይቻላል? ፍቱንና ጥንታዊ መፍትሄ። ሰላም በረከትና ፍቅር ለሀገራችንና ለሕዝባችን ይሁን። ውድ ወገኖቼና ዛሬ ብዙዎቻችሁ በውስጥ መስመር ለጠየቃችሁን ጥያቄ መልስ ይዤ መጥቻለሁ። በከተማም ሆነ በገጠር ክፉ አሳብ ያላቸው ሰዎች በሰላምታ ወይም በመንካት የሰውን አእምሮ በማደንዘዝ አፍዛ ደንግዝ የድካም ውጤቱን ሲዘርፉ ማየት እጅግ ያሳዝናል። ለጊዜያዊ ዓለም እንዲህ ያለ ተግባር መፈጸም መጨረሻው ኪሳራ ቢሆንም እኛ ግን ራሳችንን መጠበቅ ይኖርብናል። ጥንታዊው የአፍዛ ደንግዝ ማርከሻ መከላከያ አዘገጃጀት። ይህ ዘዴ ከጥንት አባቶቻችን የወረስነውና ለብዙ ዘመናት የተፈተነ ፍቱን መፍትሄ ነው። በሙሉ ፈቃደኝነት በፍቅር አካፍላችኋለሁ። የሚያስፈልጉ ነገሮች: አንድ ትንሽ ቁራጭ የማሰሻ ጨርቅ ጥቁር ጨርቅ 2 የ50 ሳንቲም ከተገኘ የድሮ መዋዝ አንበሳ ሳንቲም ይበልጥ ይመረጣል። 3 ትንሽ ቁራጭ ወረቀትና ቀይ ቀለም እስክሪብቶ። አተገባበሩ በወረቀቱና በሳንቲሙ ላይ በገዢው ቀይ ቀለም ሙላህ ብለው ይጻፉ። ወረቀቱንና ሳንቲሙን በማሰሻ ጨርቁ ጠቅልለው በግራ ኪስዎ ያዙት። ውጤቱ ይህንን ይዘው ሳለ ማንም ክፉ አሳብ ያለው ሰው ቢነካዎት ወይም ሊያፈዝዎት ቢሞክር በእግዚአብሔር ፈቃድ አይሳካለትም። እንዲያውም ግለሰቡ